ገነት የምትባል ከ7ኛ እስከ 11ኛ ክፍል ጓደኛዬ የነበረች ልጅ ነበረች። የመጀመሪያ የልጅነት ፍቅረኛዬም ነበረች። እናቷ የስጋ ደዌ ህመም ለመታከም ወጥተው እዚሁ አዲስ አበባ የቀሩ ሲሆኑ ብቸኛ ልጃቸው ነበረች። አባቷ ከመወለዷ በፊት ነበር የሞቱት። ደስ የምትል ቆንጅዬ እና በትምህርቷ ጎበዝ ልጅ ነበረች እና ታዲያ በእናቷ የስጋ ደዌ ህመም ሳቢያ ልጅን እያበሸቁ በትምህርት ቤት ውስጥ መከራውን ያሳዩት ነበር። አሁን ሲገባኝ ቆንጆና ጎበዝ መሆኗ መሰለኝ ጠላቷን ያበዛው። ኤኒሃው አንድ ቀን 7ኛ ክፍል እያለን የሆኑ ልጆች ከበዋት ደብተሯ ሜዳ ላይ በታተነው ሲቀልዱባት የጓደኞቼ ጋር ድንገት ደረሰ። የኛ ግሩፕ በዚያን ጊዜ በሰፈሩና በትምህርት ቤት ሁሉ የተፈራ ነው፣ ተደባዳቢዎች ነበር። ጉልቤነት ከድሮም ነዋ በለኛ። እሷም ሳቀች። ወይ ጉልቤነት አይገርምሽም? ገና እኮ ትናንሽ ልጆች ነበር። አሁን ሳስበው የኔ አባት ሰው ሁሉ እንደ ጦር ነበር የሚፈራው። ለዚያ ይመስለኛል ደፍሮ የሚናገረኝ ሰው ነበር። ብቻ የዚያን ዕለት ልጆቹ አንበርክከው እየገረፈን ይቅርታ እንዲጠይቋት አደረግናቸው። ከዚያ እኔና ጓደኛዬ ቤት ወደ ሸኘናት። ማታ ላይ ለአባት ያደረግነውን ስነግረው ፊቱ ላይ ያየሁት ደስታ አይረሳኝም። በህይወቴ እንደዛ ኮርቶብኝ የሚያውቅ ሙሉ አይመስለኝም። የራሱን የድህነት ታሪክና በልጅነቱ የደረሰበትን ነገሮች ሁሉ ያጫወተኝም የዛን ዕለት ነበር። በማግስቱ እቤት እንዳመጣት ነገረኝ። በቃ ምን ልበልሽ፣ ከዚያ ጊዜ ጀምሮ እንደ ልጁ አድርጎ ነበር የሚያዩት። ለትምህርት ቤት የሚያስፈልጋትን ነገሮችና ልብስ፣ ሁሉም ነገር ለእኔም ለእሷም አንድ ላይ ነበር የሚገዛል።